ሰላም ጤና ይስጥልኝ ፍቅርተ ነኝ። እንኳን ወደዚህ አዲስ የጉዞ ቻናል በሰላም መጣችሁ። ዛሬ ይህንን ቪዲዮ ስትከፍቱ ነገ ህይወቴን እቀይራለሁ፣ ሰኞ እጀምራለሁ የሚለውን መስማት ሰልችቷችሁ ዛሬውኑ እውነተኛ ለውጥ ለምትፈልጉ ብቻ ነው። አብዛኛው ሰው ክረምት ሲገባ አዲስ አመት ሲመጣ ወይም ነገ ጀምራለሁ እያለ ህይወቱን በሰበብ ያባክናል። እኔ ግን አሰብኩና አልኩኝ ለምን ክረምቱን እጠብቃለሁ? ለምንስ ዛሬ ባለኝ ነገር አልጀምርም? ለምንስ እኔና እናንተ አብረን አንጀምርም? በዚህ ቪዲዮ ውስጥ በሚቀጥሉት 2 ወራት ውስጥ ራሳችንን፣ አስተሳሰባችንን እና የፋይናንስ ህይወታችንን ሙሉ በሙሉ የምንቀይርበት ታላቅ የክረምት ቻሌንጅ አስተዋውቃችኋለሁ። በተለይ ደግሞ በዚህ የክረምት የእረፍት ጊዜያችን ተጠቅማችሁ ቤት ውስጥ ሆናችሁ በስልካችሁ ልትሰሯቸው የምትችሏቸውን አዳዲስ የኦንላይን ስራዎች እጠቁማችኋለሁ። ስለዚህ እስከ መጨረሻው አብራችሁን ቆዩ። ብዙዎቻችን አንድ ነገር ለመጀመር ፍጹም የሆነ ጊዜ እንጠብቃለን። ምርጥ ካሜራ፣ ትልቅ የቢዝነስ እውቀት ወይም ብዙ ብር። ግን እውነታው ፍጹም የሚባል ነገር የለም። እኔ ዛሬ ይህንን ቪዲዮ ስቀርጽላችሁ ምንም የተለየ ስቱዲዮ ወይም ባክግራውንድ ይዤ አይደለም። ነገር ግን የውስጤ መነሳሳትና እኔም ተለውጬ እናንተንም የመለወጥ ፍላጎት ስላለኝ ነው። ዛሬውኑ ለመጀመር ያለብን ለምንድን ነው? ምክንያቱም ዛሬ የምንዘራው ዘር ነው ነገ ማንነታችንን የሚወስነው። በተለይ ደግሞ ተማሪዎች እና መምህራን በዚህ የክረምት እረፍታችሁ ወቅት ሰፊ ጊዜ ይኖራችኋል። ይህን ወርቃማ ጊዜ በፊልም፣ በሶሻል ሚዲያ ስክሮል በማድረግ ወይም ያለምንም ጥቅም ልታሳልፉት ትችላላችሁ። ወይም ደግሞ ከእኔ ጋር ተቀላቅላችሁ በሚቀጥለው አመት ስትመለሱ ሙሉ በሙሉ የተለየና የተሻለ ሰው መሆን ትችላላችሁ። ምርጫው የእናንተ ነው። በዚህ የ2 ወር ቻሌንጅ ላይ በ3 ዋና ወሳኝ ዘርፎች ላይ እናተኩራለን። የመጀመሪያው የአስተሳሰብ ለውጥ ነው። አእምሯችን በአሉታዊ ወሬዎችና በሰበቦች ፈንታ አነቃቂ ነገሮችን በመስማት ጠቃሚ መጽሐፍትን በማንበብና አዳዲስ ክህሎቶችን በመማር እናድሰዋለን። ሁለተኛ የተግባር ሰው መሆን ማቀድ ብቻ ምንም ዋጋ የለውም። ያቀድነውን ነገር በየቀኑ በትንሹ ወደ ተግባር እንቀይረዋለን። ሶስተኛው እና ሁላችሁም የምትፈልጉት ደግሞ የፋይናንስ እና የቢዝነስ እድገት ነው። በዚህ ቻናል ላይ በየሳምንቱ በአነስተኛ ካፒታል ወይም ያለ ምንም መነሻ ብር ሊሰሩ የሚችሉ ምርጥ የቢዝነስ ሀሳቦችን ይዤላችሁ እመጣለሁ። አሁን ደግሞ ብዙዎቻችሁ በጉጉት ወደምትጠብቁት የኦንላይን ስራዎች ሀሳብ ልውሰዳችሁ። በአሁኑ ሰዓት ኢንተርኔትንና የያዝነውን ስማርት ስልክ ተጠቅመን ብቻ ቤት ውስጥ ሆነን ተጨማሪ ገቢ የምናገኝባቸው በርካታ አማራጮች አሉ። ለምሳሌ ያህል የእንግሊዘኛ ወይም የሌሎች ቋንቋዎች ችሎታ ካላችሁ የትርጉም ትራንስሌሽን ስራዎችን መስራት ትችላላችሁ። ጽሁፍ መጻፍ የምትወዱ ከሆነ ደግሞ የይዘት ፈጠራ ኮንተንት ራይቲንግ ስራዎች አሉ። ከእነዚህም ባሻገር በቀላሉ ቴሌግራም ቦቶች፣ በዳታ ኢንትሪ እና በተለያዩ ታማኝ ድረገጾች ላይ በመመዝገብ ብቻ በትርፍ ጊዜያችሁ የምትሰሯቸው አዳዲስ ስራዎች አሉ። እኔ እነዚህን አዳዲስ ስራዎች በሙሉ በየስማቸው ለይቼ እንዴት እንደምትመዘገቡ እና የክፍያ ሂደታችሁን እንዴት እንደምትቀበሉ በቀጣዮቹ ቪዲዮዎች ላይ ደረጃ በደረጃ በተግባር አሳያችኋለሁ። እንዲህ እያለን እዚህ ላይ ደርሰናል። ታዲያ ቤተሰቦቼ ይህ የ2 ወር ክረምት ቻሌንጅ የአንቺ ወይም የእኔ ብቻ ሳይሆን የሁላችንም የጋራ ጉዞ ነው። ከዛሬ ጀምሮ ህይወቱን መቀየርና አዲስ የኦንላይን ስራዎችን መጀመር የሚፈልግ ሰው ሁሉ ብቻውን አይደለም። እኔ እስከ መጨረሻው ከእናንተ ጋር ነኝ።
የመጀመሪያው እርምጃችሁ አሁን ቻናሉን ሰብስክራይብ እና የደውል ምልክቱን መጫን ነው። ምክንያቱም የሚቀጥሉት ቪዲዮዎች በፍጹም ሊያመልጧችሁ አይገባም። ኮሜንት መስጫው ላይ ደግሞ እኔም ከዛሬ ጀምሮ ለለውጥ ዝግጁ ነኝ ብላችሁ ጻፉልኝ። የእያንዳንዳችሁን ኮሜንት በጉጉት አነባለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ራሳችሁን እመኑ። ዛሬውኑ ጀምሩ እላለሁ።